ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እህቶቼ እንዴት ናችሁ? ሰላም ናችሁ? አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። ዛሬም እንደተለመደው አንድ እህት አስተማሪ ይሆናል ብላ ያለችውን የራሷን ህይወት ታሪክ አካፍለኛለች። ይህን ህይወት ታሪኳን ለእኔ ያካፈለችኝ ለሌሎቹ ወንድም እህቶችም እንዲደርስ እሷ ላይ የደረሰው ነገር ለሌሎች እህቶች ወንድሞች እንዳይደርስ ሀሳብና ምክርህንም ጨምረህ አስተላልፍልኝ ብላኝ ነው። የዚች ልጅ ህይወት ታሪክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እህቶቼ እንዴት ናችሁ? ሰላም ናችሁ? አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። ዛሬም እንደተለመደው አንድ እህት አስተማሪ ይሆናል ብላ ያለችውን የራሷን ህይወት ታሪክ አካፍለኛለች። ይህን ህይወት ታሪኳን ለእኔ ያካፈለችኝ ለሌሎቹ ወንድም እህቶችም እንዲደርስ እሷ ላይ የደረሰው ነገር ለሌሎች እህቶች ወንድሞች እንዳይደርስ ሀሳብና ምክርህንም ጨምረህ አስተላልፍልኝ ብላኝ ነው። የዚች ልጅ ህይወት ታሪክ ያው እንደ ማንኛውም ስደት ያልፍልኛል ብላ ሳውዲ አረቢያ ትመጣለች። ሳውዲ አረቢያ በመጣችበት እየሰራች ባለችበት ያው የሰው ልጅ ሱነተል ሀያ የሆነውን ትዳር ማድረግ አለብኝ ብላ ከምትወደው ከሚወዳት ከአንድ ወንድም ጋር ያው ጋብቻ ይፈጽማሉ፣ ይጋባሉ። ተጋብተውን በሰላም እሷም እሱም እየሰሩ ህይወታቸውን እያስተካከሉ አንዳንድ ነገሮች ሀገር ውስጥ ለማድረግ ሞከሩ። ከዛ በኋላ ልጅ መውለድ እንዳለባቸው ተመካክረው አስበው ልጅ ይወልዳሉ። ልጅ ከወለዱ በኋላ የዚህ የሳውዲ የኑሮ ሁኔታ ትንሽ ሲከብዳቸው በቃ አንቺ ልጆቻችን እዚህ ማስተማር አንችልም፣ ሀገር ግቢና ልጆችን አንቺ አስተምሪ፣ እኔ ደግሞ የተወሰነች ነሰርቼ መጥቼ ደግሞ ሀገር ውስጥ በሰላም በፍቅር እንኖራለን በሚል ተስማምተው ተመካክረው ወደ ሀገር ትገባለች። ሀገር ከገባች በኋላ ልክ እሷ ስትሄድ ደግሞ እሱ ያንን ያላትን ሀሳብ ቃሉን አጥፎ ሌላ ሁለተኛ ሚስት ያገባል። ይህንን እቺ ትሰማለች። ትሰማ እንዴት ቃልን አጥፈህ ሌላ ሚስት ታገባለህ? እኔ እናንተ የተመካከር ነው አንተ አግብተህ እንድትኖር ሳይሆን የተወሰነ ነገር ሰርተህ መተህ አብረን በሰላም እንድንኖር ነው እና እንዴት ታደርጋለህ ብላ ትለዋለች። እሱም ደግሞ አይ እኔ በሰላም እንድኖር ደስተኛ ሆነን እንድኖር ሰው ከጎኔ እንዲቆም አትፈልግም ወይ? እኔ ወንዱ ልጅ እንዴት ነው እየሰራሁ ምበላው? ብቻ ብዙ ነገሮች ይላታል። ለማሳመን ይሞክራል። ችምትም አይ በቃ ቃልን ካጠፍክ ከኔ ጋር መኖር አትችልም እና አልፈልግም ትላለች። በዚህ አጋጣሚ አልፈልግም ስትል እሱም ደግሞ ቆም ብሎ ማሰብ አልቻለም። ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ከሚጠሉ ነገሮች ሁሉ ፍቺ የተጠላ ነገር ነው። አንድ ሰው ደግሞ ወደ ፍቺ ሊያንደረድረው ወደዛ ሊወስድ የሚችለው ደግሞ የምንናገራቸው ቃላቶቹ ወሳኝነት አላቸውና እሱም ደግሞ አሁን ያለበትን ህይወት ነው ያጣጣመው። አንዳንድ ጊዜ በእስልምና የተጠሉ ነገሮች መካከል አንዱ ፍች ነው እና ያን ነገር ሳይሆን ያሰበው በቃ አንቺ ታዲያ እንደዚህ ካልፈለግሽ የፈለግሽው መሆን ትችያለሽ ምናምን ብሎ የሆነ ኃይለ ቃል ሲናገራት እንግዳማ እንደዛ ከሆነ ቃልህን ካጠፍክ በዚህ ደረጃ የምታይ ከሆነ በቃ እንድትፈታኝ እፈልጋለሁ ስትለው በቃ ካልፈለግሽ ታዲያ ማን ያስገድድሻል በሚል ያለምንም አቅማማት ያው ይፈታታል። ከፈታ በኋላ ልጆችን መጠየቅም መርዳትም ያቆማል። በዛም በቤተሰብም በምንም እያለች ያው አንዳንድ ጊዜ ብቻ የተወሰነ ነገር እያደረገላት ነገሮች ሁሉ አቀበት ይሆንባታል እና በጣም ተማራ። ይሄ እኔ ላይ የደረሰው ታሪክ ለሌሎቹ እህቶችም ወንድሞችም ይደርሳል እና ይህን ነገር በጣም ለሴቶችም ለወንዶችም አደጋ እንዳታለው እና ምን ትላለህ አንተም ሀሳብህን የራስን ምክር ጨምረህ ይሄ እኔ ታሪክ ለሌሎቹ ለብዙ ወንድሞች ህይወቶች ታሪክ ያስተምራል ብዬ አስባለሁ። ምክንያቱም ይሄ ልጅ ከኔ ጋር ከተለያየን በኋላ ልጆቹን እንኳን መፍቀድ ያልቻለበት አብሯት ከሚኖር ሴት ጋር ብቻ ደስታን የመረጠ ይመስለኛል እና እኔ ምን ትላለህ ነው ያለች። ስለዚህ በመጀመሪያ አንዳንድ ጊዜ እኛ ሙስሊሞች 2፣ 3፣ 4 እንድናገባ የተፈቀደልን ዝርያን ለማብዛት ሴቶችን ሴት እህቶቻችንን ከአንድ 2፣ 3 በማድረግ ሸሪዓውን ጠብቀን ሃይማኖታዊ ትእዛዙን ጠብቀን ለመሰተር እንጂ ለመበደልና አንዷን ለማስደሰት ሌላዋን ለማስከፋት አይደለም። ስለዚህ እዛ ላይ ቆም ብሎ ማሰብ ያስፈልጋል። አንድ ሰው 2፣ 3 ማግባት ቀርቶ አይደለም አንድ ለማግባት ራሱ መስፈርት አለው። የማይችል ከሆነ የማያስተዳድር ከሆነ ደግሞ ቢያንስ ጾም ይጹም ነው እንጂ እንኳን ስሜት ካስቸገረው ያግባ የሚል የለም። ብዙ ነገሮች አሉ። ስለዚህ በዛ ዙሪያ ላይ ቆም ብሎ ማሰብ ያስፈልጋል። በመጀመሪያ
አሁን እዚህ ላይ ወንድሜ በመጀመሪያ እንዲህ አይነት አመለካከት ያለን ወንድሞች ካለን አላህ ልንፈራ ይገባል። አንዷን ለማስደሳት ብለን ሌላዋን ማስከፋትና ችግር ውስጥ መጣል የለብንም። ልጆቻችንን ደግሞ በእኛ ሰበብ የመጡትን ለሌሎቹ ሸክም ለእህቶቻችን ሸክም መሆን ለእነሱ ሸክም ማድረግ ተገቢ አይደለም። ያ ልጅ ነገ ምን እንደሚሆን ረብል ዓለሚን ነው የሚያውቀው። ነገ በስተ አላህም ደግሞ እነዚህ ልጆችን ወልደህ በመጣልህ የሚያስጠይቅህ ነው። መጠየቅ ማለት ዝም ብሎ በሌላ ነገር ብቻ አይደለም። በልጆችህ በበደልካት በፈታሃት ሚስትም ጭምር ትጠየቅበታለህ። ምክንያቱም ያለ አግባብና መሆን ያለበት ነገር ከሆነ ስለዚህ እንዲህ አይነት ነገሮችን ወንድሜ በተለኛ ወንዶች ልንጠረቀቅ ይገባል። አላህን ልንፈራ ይገባል። ሸሪዓውን አምሃይተን ሌሎች ነገሮች መግባት አያስፈልግም። እዚህ ላይ አንድ ሁለተኛ ለማግባት ለምትወስኑም ወይም ደግሞ በተለይ አንድ ሰው ሚስቱን ሸኝቷል እና ላግባ ለምትሉ እህቶች ቆም ብላችሁ ማሰብ ያስፈልግ ይመስለኛል። በመጀመሪያ አንቺን በትክክል ከወደደሽ እና ካፈቀረሽ ሸሪዓውን ጠብቆ ያገባኛል ብለሽ ካልሽ ሚስቱን እስከሚሸኝ ድረስ ለምን ጠበቀ ታዲያ? ሚስቱን ከሸኘ በኋላ አንቺን የፈለገሽ ለምንድን ነው? እውነት አፍቅሮሽ ወዶሽ ነው? የአንቺ ፍቅር ከዛችኛው አበልጦበት ነው ወይም ደግሞ ሸሪዓውን ጠብቆ ለማግባት ፈልጎ ነው ብለሽ ታስቢያለሽ? እዚህ ላይ ነው ነገሩን እህቶቻችን ቆም ብላችሁ ማሰብ ያለባችሁ። አንድ ሰው ሚስቱ እያለች በቃ ወድሻለሁ፣ አፈቅድሻለሁ፣ እኔም ደግሞ እንድትሰተር ይፈልጋለሁ፣ በእኔ እና አንቺ ተጋብተን እንኖራለን ብሎ ካለ ኦኬ፣ የዛችኛዋ ሚስቱን ሁኔታ ማየት ያስፈልጋል። ያችኛዋ አብራ እየኖረች የአንቺን ሁለተኛ ማስተዳደር እና አብራችሁ መኖር ከቻላችሁ ደስተኛ የምትሆኝ መሆኑን ካወቅሽ ብታገቡ ችግር የለውም። ነገር ግን ሚስቱን ልኮ አንቺን ሲያገባ ነገ አንቺን ስትሄጂ ደግሞ መውለድ ሲመጣ የሆነ ነገር ሲመጣ ገር ስትገቢ ሌላ እንደማያገባ ወይም ደግሞ አንዳንዶቹ እንደውም እዛ ከሄዱ በኋላ ወደዛችኛዋ ሚስቱ የሚመለስም አካላቶች አሉ። ስለዚህ ይህን እንዴት አይተሽው ነው የአንቺ የዘላቂ ህይወት አብሮ እንደሚቀጥል ዋስትናው ምንድን ነው? ልክ ያችኛዋን ተጠቅሞ የሚፈልገው ነገር አድርጎ ልጆች ከወለደ በኋላ ገንዘቧን ከወሰደ በኋላ የሚፈልገው ነገር ካደረገ በኋላ እንደፈታት ሁሉ አንቺንስ እንደዛ እንደማያደርግሽ ምን ዋስትናለሽ? ስለዚህ እህቶቼ ሚስቶቻቸውን ሸኝተው እናግባ ሲሉ በደንብ ቆም ብላችሁ ማየት ያስፈልጋል። አክላቃቸው ማየት ያስፈልጋል። ይሄ ሰው አማን አለው ወይ? በትክክል አማናውን የሚወጣ ነው ወይ? የዛችኛዋን ሀቅ በአግባቡ ይወጣል ወይ? ለዛችኛዋ ማድረግ ያለበት ነገር ያደርጋል ወይ? ስለዛችኛዋ የሚነግረኝስ መልካም ነገር አለ ወይ? አንዳንድ ጊዜ ስለዛችኛዋ ሚስቱ መጥፎ ነገር እየተናገረ አንቺን ለመውደድ እወድሻለሁ እንዲህ እላለሁ እሷ እኮ ዝም ብላ ናት እሷ እንዲህ ናት ብሎ በማለት የሚወድሽ መስሎ ከታይቶች ከሆነ ወላሂ ይሄ ስህተት ነው። ለዛችኛዋ ክብር የሌለው ነገር ለአንቺ ክብር ይኖራኛ በቃ። ምክንያቱም ከአንቺ በላይ ብዙ አሳልፈዋል፣ ልጅ አፍርተዋል፣ ንብረት አፍርተው እየኖሩ የነበሩ ናቸው። ሳይወዳት በዚህ ደረጃ አብሮ አልኖርም። ስለዚህ አንቺ እህቴ ወይም መጀመሪያ እንዲህ አይነት ነገር ሲመጣልሽ ቆም ብለሽ ማሰብ ያስፈልጋል። እሱ እኔን የፈለገኝ ለምንድን ነው? እሱ እኔን ከፈለገኝ ከወደደኝ ዛሬ አይደለም ምድር ላይ የተፈጠርኩት፣ አብሬ ስኖር ነበረ። ሳውዲ ይኖራለሁ፣ እሱም ይኖራል። ነገር ግን ሚስቱ ባለች ሰዓት ዞር ብሎ አላየኝ። ሚስቱ ሲሸኝ የፈለገው ከኔነት ምን ፈልጎ ነው? ሴትነቴን ፈልጎ ነው? ሴትነትን ከፈለገ እዛች ላይ ያለችው ሴትነትንስ በምን አይነት ነው ሀቁ ሊወጣ የሚችለው ብሎ ቆም ብሎ ማሰብ ያስፈልጋል። ስለዚህ እንደኔ እንደ መሐመድ አንድ ሰው ሚስቱን ሸኝ ብላችሁ ወደ ጋብቻ ከመግባት ይልቅ የሚወድሽ የሚያከብርሽ የሚሆነ ከሆነ ሚስቱ እያለች ለምን አላገባሽውም? ለምንድን ነው ያልጠየቀሽ? ስለዚህ ቆም ብሎ ማየት ያስፈልጋል። አንድ ሰው ሚስቱን ስላላከ የዛችኛዋን ህይወት አበላሽቼ እኔ ህይወት ቀጠል ይሆናል ብላችሁ የምታስቡ ከሆነ ወላሂ ስህተት ነው። ስለዚህ የኔዋ ምክሬ ወንድሜ ሌላዋን በድለህ ሌላዋን እክሳለሁ የሚል ሃይማኖታዊም ይሁን ሸሪዓ የሚፈቅድበት አግባብ አለ ብዬ አላስብም። ስለዚህ በመጀመሪያ አላህን ልንፈራ ይገባል። እንዲህ አይነት ሰዎችን መጉዳትና በህሊናቸው መጫወት፣ በልጆቻችን ህይወት መጫወት፣ ልጆቻችንን እኛ እያለን የቲም አድርገን መኖር ማለት የሚፈልጉትን ነገር ሳናሟላ በድህነት እንዲሟቅቁ፣ እንዲራቡ፣ እንዲጠሙ፣ እንዲታረዙ ማድረግ ነገ በአኺራ ያስጠይቀንና ሁላችንም ልንጠረቀቅ ይገባል። ስለዚህ ወንድሞቼ እህቶቼ ሁላችንም ማሰብ ያለብን ሚስቶቻችንን ከሸኘን በኋላ ሌላ ሴት የምናገባ ከሆነ ይሄ አግባብነት አለው ብዬ አላስብም። ካገባን አቅሙ ካለን ባለችበት አግቡ። በቃ እስኪ ሰው ሸሪዓውን ጠብቄ በሁለት ሶስት እህቴን ተሰትራ እንድትኖር እፈልጋለሁ፣ ወዳታለሁ፣ አፈቅራታለሁ፣ ሀራም ነገር መስራት አልፈልግም፣ ስለዚህ አገባታለሁ ካልክ ወይም ደግሞ አንቺ በዛ ልክ የምታዩ ከሆነ የዛችኛዋን ሀቅ በአግባቡ ይወጣል፣ እኔም ላግዘው እችላለሁ ሀቁን እንዲወጣ። ስለዚህ ለሁለተኛ አምኜበት እገባለሁ ብለሽ እንጂ እሷ ስለሄደች በነፃነት ስለምታገኙ ብቻ የምትገቢ ከሆነ ስህተት ነው። ነገ ያንቺም ህይወት ይበላሻል፣ የዛችኛውም ህይወት ይበላሻል፣ የእሱም ህይወት ጭምር ይበላሻል። ስለዚህ ጥንቃቄ ማድረግ ያስፈልጋል። አንድ ሰው
ወደ ሁለተኛ ወደ ሶስተኛ አራተኛ የሚለውን ሸሪዓውን ይበቃልኛል ብቻ ብሎ በማሰብ ሳይሆን የሚፈጠሩ ነገሮችን አድል የመሆኑ ጉዳዮች ላይ ቆም ብሎ ሊያስብበት ይገባል። ሁለቱንም አድል አድርጌ ሶስቱንም አራቱንም አድል አድርጌ ማስተዳደር እችላለሁ፣ ሸሪዓውን ጠብቄ እሄዳለሁ ብሎ የሚያስብ ከሆነና አንቺም እሱም በአንድ ቦታ ባላችሁበት ማድረግ የሚችል ከሆነ ችግር የለውም። ነገር ግን ተለያይቶ አንቺም በነፃነት ያገኝሻል፣ ስለዚህ ያችን ጊዜ ለመጠቀም ብለሽ የምታደርጊው ከሆነ የዛችኛዋን ህይወት አበላሽተሽ የራስሽን ህይወት ማበላሸት ይመስለኛል። ስለዚህ ሁላችንም አንዳንድ እንዲህ አይነት ነገሮች ስናደርግ ቆም ብለን አስበን የሁለቱንም ወይም የሶስቱም ወይም አራተኛም ለሚያገቡ ቆም ብለን አስበን መልካም ነገሮችን መርጠን ሸሪዓውን በጠበቀ አላህን በሚፈራ መንገድ ማድረግ መቻል አለብን። ሰዎችን ለመበደል ብለን የራሳችንን ደስታ መምረጥ የለብንም ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።